ሰላም ጤና ይስጥልን ውድ የአሜኒቱ ተከታታዮቻችን እንዴት ናችሁ? ደህና ናችሁ? የኔ ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። ቤተሰብ አንዳንድ ቤተሰቦች ዛሬ ደግሞ ምንድነው ለሰው ደስታ ምንም ነገር ደስታ የማይሰማቸው ሰዎች ለነሱ ነው እንግዲህ ትምህርትም ይሆናቸዋል ብዬ ስላሰብኩ ነው ይዤ የመጣሁትኝ እና እኛ በስንት አመት በቃ ማለት እቺን አመት ስንኖር ደስተኛ መሆን ያቃተን ነገር ላይ ብዙ ነገር ላይ ደስተኛ ሳንሆን እየቀረን እየኖር እናንተ እዚች በጣም ትንሽዬ ጥቂት የሆነች ደስታ እናንተን እኛ ላገኘናት ደስታ እናንተን ለምን እንዲከፋ ለምን ከፋችሁ ማለት እንዲከፋችሁ ለምን ለጭንቅላታችሁ ፈቀዳችሁ? የሀዘን ስሜት እንዲሰማችሁ ማለት ነው። እና እኛ ትንጥዬ ለተደሰት ነው እናንተ ብዙ ለምን ትጨነቃላችሁ? ለምን ብዙ እንድታዝኑ ትሆናላችሁ? እኛ በጣም በጥቂቱ በትንሽዬ አይደለ እንዴ የተደሰት ነው። እኛ ለተደሰት ነው ደስታ እናንተ ለምን ሀዘን ሆነባችሁ እንዴ? ኧረ በመድኃኒዓለም እስከ ማኩረፍ ነው እኮ የተደረሰውና ሰላም እስከ መንሳት። ኧረ በመድኃኒዓለም እኔ እውነት ለመናገር የደስታ የእውነት ደስታ ያድርግልኝ። ግን እንደዚህ መሆን አይጠበቅብንም ቤተሰብ እና የተከበራችሁ ቤተሰቦች በሀገራችሁ፣ በሰፈራችሁ፣ በጎረቤታችሁ፣ በዘመድ አዝማዳችሁ የገጠማችሁ ውድ ቤተሰቦች ካላችሁ ኮመንት ላይ አስቀምጡ። የሰው ሀዘን ደስ የሚያሰኝ አሁን እኔ የሆነ ሀዘን ነገር ቢኖር ኖሮ ይሄኔ ጎሮሬ እስከሚደርቅ ድረስ ነበረ መከራዬን የማየው። ግን እቺም ደስታ ሆነችና ብዙ ሀዘን አብሶ ተሰማው። አብሶ አንዱ እኔ ድሮም ጥቁር ሰው አይመቸኝም በዛ ላይ እና ውድ ቤተሰቦች ምን አይነት ጊዜ እንደደረስን ራሱ አላውቅም። እኔና ለምን ምቀኛ እንደምትሆኑ አይገባኝም። ዋካቸው ፕሊስ ምቀኛ አትሁኑ። እርስ በርስ ምቀኝነት ሀገርን ያጠፋል፣ ቤተሰብን ያጠፋል፣ ብዙ ነገር ያደርጋል እንጂ አይጠቅመንም። እና ለዚች ለትንሽዬ ደስታ እናንተ ብዙ ሰላማችሁን አትጡ። በእውነት ዛሬ ይሁን ነገ ይሁን መቼ እንደምንኖር ራሱ ለማናውቀው ህይወት ለምን ሰው ላይ ክፋትን እንደምታስቡ ወር ደግሞ እንደምትፈልጉ ራሱ አይገባኝም። እኔ አንዳንድ ሰዎች ማለት ነው ከመሬት ተነስታችሁ በማገባችሁ ውስጥ ገብታችሁ የሰው ሰላም መንሳት በመድኃኒዓለም እንዴ! በቃ የሰው አይን ማየት የሚጠላ ሰው እንደዚህ ከመሬት ተነስቶ አጋጥሟችሁ ያውቃል? በመድኃኒዓለም እኔ እግዚአብሔር ይመስገን እኔ በሄድኩበት ሰላም ነኝ፣ ከሰውም ጥግ አልደርስም። ክብሩ ለመድኃኒዓለም ይሁን። ግን አንዳንድ ሰዎች እንደዚህ ሰው ላይ ስናይ የሆነ በቃ እንዲያረህ ነውር ነው እንደዚህ አይደረግም ብለን እስከምናስብ ድረስ የሚያደርገን ማህበረሰብ ላይ ደርሰናል። ምክንያቱም አሁን ያለንበት ጊዜ ትንሽ አስፈሪ፣ በቃ ድሮ በዓል ሲሆን ጎረቤት ለጎረቤት ሄደን ዘመድ አዝማድ ጋር ሄደን ምናምን ነገር ነበር የምናሳልፈው። አሁን የቅርብ ዘመድ ጋር እዛው ቁጭ። ድሮ እኮ ባዳ ዘመድ ምናምን ነገር አይመረጥም። እኔ ባደኩበት ሰፈር እኔ ሲጀመር አሁን እኔ ሰፈራችንን ያደኩበት እግዚአብሔርን ያደኩበት የትኛው ነው ባዳ ብትሉኝ አላውቅም። በስጋ እንትን ዝምድና የትኛው ነው ወይስ የትኛው ነች ብላችሁ ብትሉኝ አላውቅም። እኔ እስካሁን ድረስ ፍቅር ነን እግዚአብሔር ይመስገን። የባዳነት ስሜት ተሰምቶኝ አያውቅም። ግን አሁን ያለሁበት ቦታ በጣም ሁል ጊዜ የባዳነት ስሜት ነው የሚሰማኝ። በስመ አብ ወወልድ ወመንፈስ ቅዱስ። አረ በኢየሱስ ስም እኔ ምን እንደሆነ አላውቅም እንዴ! አረ የድሮ ሰው የት ሄድክ? የት ነሽ? አሁን ያለንበት ሁኔታ ትንሽ ያስፈራል እና እኔ አይ ዶንት ኖ በምን እንዴት አድርጌ መግለጽ እንዳለብኝ ራሱ አላውቅም። እና እኔ ጋር ብቻ ነው ወይስ እናንተ ጋር እንደዚህ አይነት ነገር አለ? ሁሉም ጋር ነው እንደዚህ አይነት ችግር ያለው? ሰው ለምንድን ነው እንደዚህ አይነት ችግሮች እንዲፈጠሩስ የምናደርገው? እንደዚህ የሚያደርጉ ሰዎችስ ምንድን ናቸው? በቃ የሆነ እና እቺም ኑሮ ሆና አይቀናም። ቤተሰብ ተው በእውነት ተው። እና ሁሉም ሀገር ነው በነገራችን ላይ አንድ ቦታ ሁለት ቦታ ምናምን ነገር አይደለም። ብዙ ሰዎች ይነግሩኛል እንደዚህ ሆነ እንደዚህ ተፈጠረ፣ ምንድን ነው ለምን ይሆን? ለካ እኔ ገብቼ መስሎኝ ማለት ነው። እኔ የኔ ባህሪ ነው በቃ ምናልባት የኔ ችግር ነው ብዬ እል ነበረ። መድኃኒዓለምን ሁሉም ቤት ያለ ነው። ሁሉም ቤት በቃ በጣም ብዙ ቤት ማለት ነው። ከመሬት ተነስቶ ይሄ ማክሮፍ፣ ከመሬት ተነስቶ ይሄ ሰውን ሰላም መንሳት፣ ከመሬት ተነስቶ ሌላ ነገር ሁሉም ጋር ያለ ነው። እኔ ጋር ብቻ መስሎኝ አንዳንድ ጊዜ እኔ እግዚአብሔር ይመስገን። ግን አንዳንድ ቦታ ላይ ሰውን የምትታዘቡበት ጊዜ ይኖራል። ግን ሁሉም ነገር ነው ማለት አይደለም። እግዚአብሔርን ሁሉም ጋር ነው ማለት አይደለም። ግን የሆነ በቃ የለም
የዛሬ ሳምንት ነው ምናምን አካባቢ የገጠመኝን ብታዩ እኔ ምን ብዬ ምን ልበላችሁና እና እንደዚህ አይነት ነገር ይፈጠራል እንደዚህ ይሆናል እንደዚህ ይቻላል እንዴ ብዬ ስጠይቅ ሁሉም ጋር እንደዚህ እኮ ነው እንደዚህ ለካ ሰው መናገር ነው የማይፈራው እንጂ በየቤቱ ሁሉም ጋር መዘዝ አለ ነገር አለ ማለት ነው። ነገር የሚላቸው የሆነ ነገር በቃ የለም። ንብ አጣች አበባ አጣች ንብ ይመስል መከራችንን በላን እኮ ጋይስ። አይ በቃ ብቻ ጊዜው አልፎ በደንብ የምንነጋገርበትን ጊዜ አምጣ እግዚአብሔርና እግዚአብሔር ልቦና ለሁላችንም ይስጠውና ትንሽ ደስ የሚል ሁኔታ ላይ አይደለም አሁን። ሁሉም ሰው ሁለት ሰው ሶስት ሰው አራት ሰው አይደለም እና ሁላችንም ያለንበት ሁኔታ ደስ የማይሉ ሁኔታዎች አሉና እግዚአብሔር እንግዲህ መጨረሻችንን አሳምሮ መጨረሻችንን ጥሩ አድርገው ሁሉን ነገር አይተን በአግባቡ ተረድተን በሰላም በጤና የምንኖርበትን ጊዜ ጌታ አምላክ ያምጣው እንጂ ትንሽ ደስ አይልም። እና ውድ ቤተሰብ ለካ እንደዚህ አይነት ችግር ሁሉም ጋር ነው ያለው። እኛ ግን እኔ አሁን ለምሳሌ እኔ ጋር ብቻ መስለኝ ነበረ። ለካ እንደዚህ አይነት ችግር ሁሉም ጋር ሁሉም ቤት እያንኳኳ ነው እያንኳሻኳሸ ነው። እናቴ አይ ቀስ ብላችሁ ውሃ ጠጡበት። እንግዲህ ቀስ ብላችሁ ውሃ ጠጡበት። ወደዳችሁም ጠላችሁም እያላመጣችሁም ቢሆን ዋጡት እንጂ ግድ ነው፣ ይሄ ግድ ነው፣ ይኖራል። እንግዲህ ምን ማድረግ ይቻላል? ምን ማድረግ ይቻላል? እግዚአብሔር እንግዲህ ለሁላችንም ልቦና ይስጠን እንጂ ትንሽ ያለው ነገር ደስ አይልም። ሁሉም ጋር ነው፣ ሁሉም ጋር። ወይኔ ወይኔ ወይኔ! አሁንማ ቤት በረሳው መከራ መጣ። በቃ አሁን እንዴት ተቻችለን እንደምንኖር እራሱ አላውቅም እኔ። ቤት ድሮ የቤታችን ሁላችንም በራችን ዘግተን ስለምንኖር የዚህን ያህል ጫና የሚፈጥር ነገር የለም። አሁን ግን ሁላችንም ያው ተከራይተንም አንድ ግቢ ምናምንም ነገር ስለሚኖር ትንሽ ነገሮች በሙሉ ደስ የማይሉ ነገሮችን ስታይ እንግዲህ አንገት ደፋ ጊዜ ነው አንገት የሚያስደፋው። እርግጥ አንገትን ደፋ አድርጎ ማለፍ ነው እንጂ ያለንበት ሁኔታ ብዙ ደስ አይልም። ግን ምን ማድረግ ይቻላል? እንግዲህ ምንም ማድረግ ስለማይቻል ነው እንጂ ማድረግ ቢቻል ኖሮ ይኮን ነበረ። እና ቤተሰብ ሁሉም ጋ ነው እንጂ አንድ ሁለት ሶስት አራት ቦታ አይደለም። ተቻችሎ መኖር ነው እንጂ ይከብዳል። አሁን ደግሞ ያው የቤት ፈረሳውን በጣም ግሯል፣ በቃ ንሯል። አሁን ደግሞ ይሄን ሰሞን ተነስቶበታል፣ በቃ ተነስቶበታል። በእውነት ነው የምላችሁ የቤት ፈረሳ ሁሉም ሰው ጭንቅላቱን አናውጧል። ለፍቶ ደክሞ መከራውን አይቶ ያመጣውን ሀብት ንብረት አጥቷል። ሁሉም ሰው አጥቷል። በቃ ግን እቺ ፈረሳዊ ውስጥ ካርታና ፕላን ያላችሁ ልጆች ሲደርሳችሁ ለምን አንጀታችሁ እርር ይላል? እንኳን ደረሳችሁ። መድኃኒዓለም አሁንም ሸብረብረብ ብላችሁን የምትኖሩበትን ህይወት ይፍጠርላችሁ። እኔ ለእናንተ ደስታ ግን ደስተኛ ነኝ። እኔ እግዚአብሔር ቸሩ መድኃኒዓለም እንኳንም ጥሩ ነገር አመጣላችሁ። በቃ እኔ እንደራሴ